ሰላም ጤና ይስጥልኝ። ኮምፒውተር ላይ የምታባክኑትን ጊዜ በግማሽ መቀነስ ይፈልጋሉ? እንግዲያውስ በዛሬ ቪዲዮ ኮምፒውተር ላይ የምትሰሩትን ስራ በ10 እጥፍ የሚያፈጥኑትንና ፕሮፌሽናል የሚያስመስሉትን 7 ጠቃሚ የሾርትከት ኪዎችን አሳያችኋለሁ። ጌታውን ወዳጄ እባላለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ጀምሩ። የመጀመሪያ 4ቱ ወሳኝ ሾርትከት ኪዎች የጽሁፍን ስራ ለሚሰሩ ሰዎች የሚሆን ነው። ስለዚህ ተከታተሉ። የመጀመሪያውና አንደኛው ይሄንን ጽሁፍ በሙሉ ሰለክት ማድረግ ብንፈልግ የተለመደው በማውዝ እንደዚህ እያደረግን ነው ሰለክት የምናደርገው። ይሄ በጣም አድካሚ ስራ ነው። ይሄንን በሾርትከት ከኪቦርድ ኮንትሮል ፕላስ ኤ በአንድ ጊዜ ስነካው ምን ያደርግልናል? ሙሉ ጽሁፉን በአንድ ጊዜ ሰለክት ያደርግልናል ማለት ነው። ይሄ ሰለክት ያደረግነውን ጽሁፍ ኮፒ ማድረግ ብንፈልግ በሁለተኛነት ሁለተኛው ሾርትከት ምንድነው? ኮንትሮል ፕላስ ሲን በመንካት ሙሉ ጽሁፋችንን ምን ማድረግ እንችላለን? ኮፒ ማድረግ እንችላለን ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ ያ ኮፒ ያደረግነውን ጽሁፍ ሌላ ቦታ ፔስት ማድረግ ቢፈልግ እስቲ ሌላ አዲስ ታብ እንክፈትና ኒው ይሄን ማክሲማይዝ እናድርግ። እዚህ ቦታ ላይ ቅድም ኮፒ ያደረግነውን ጽሁፍ ፔስት ማድረግ ቢፈልግ በሶስተኛ ደረጃ ላይ ኮንትሮል ፕላስ ቪን በመንካት በቀላሉ ቅድም ኮፒ ያደረግነውን ጽሁፍ እዚህ ቦታ አምጥተን ፔስት አደረግን ማለት ነው። አራተኛው ፔስት ያደረግነውን ጽሁፍ ሴቭ ማድረግ ብንፈልግ አሁንም በአንድ ሾርትከት ኮንትሮል ፕላስ ኤስን በመጫን ብቻ እዚህ ጋር የጻፍነውን ጽሁፍ በቀላሉ ሴቭ ማድረግ እንችላለን ማለት ነው። ኮንትሮል ፕላስ ኤስን ስንጫን ኢሚዲየትሊ ወደዚህኛው ይመጣልና ስለዚህ እዚህ ጋር የፋይል ኔሙን መቀየር ከፈለጋችሁ ፋይል ኔም ትቀይሩትና እዚህ ጋር ማስቀመጥ የምትፈልጉበትን ቦታ ትመርጣላችሁ። እኔ ዴስክቶፕ ላይ ነው ማስቀመጥ የምፈልገው። ዴስክቶፕን ሰለክት አደረግና ሴቭ። አያችሁት? በዚህ መንገድ ሾርትከቶቹን ብቻ በመጠቀም ሰለክት ማድረግ፣ ሰለክት ያደረግነውን ኮፒ ማድረግ፣ ኮፒ ያደረግነውን ደግሞ ፔስት ያደረግነውን ሴቭ ማድረግ የምንችልበት 4ቱ ወሳኝ የኪቦርድ ሾርትከቶች እነዚህ ናቸው ማለት ነው። አምስተኛው 2 እና 3 አይነት ብራውዘር ብንከፍት ለምሳሌ እዚህ ጋር ክሮም ከፍቻለሁ፣ እዚህ ጋር ደግሞ ፋየርፎክስ ከፍቻለሁ። አሁን ክሮም ላይ ነኝ ያለው። ስለዚህ ኢሚዲየትሊ ከዚህኛው ከክሮም ብራውዘር ወደ ፋየርፎክስ ወደ ሞዚላ መሄድ ቢፈልግ አልት ፕላስ ታብን በመንካት በቀጥታ ወደ ፋየርፎክስ ወሰደኝ ኢሚዲየትሊ። ከዚህ ደግሞ ወደ ክሮም ለመሄድ ቢፈልግ አሁንም አልት ፕላስ ታብን በተመሳሳይ ሰዓት በመንካት ብቻ ኢሚዲየትሊ ከአንደኛው ብራውዘር ወደ ሌላኛው ብራውዘር መሄድ ይችላል ማለት ነው። አልትን እና ታብን ብቻ በመንካት ከአንደኛው ብራውዘር ወደ ሌላኛው ብራውዘር በቀላሉ ሙቭ ማድረግ እንችላለን ማለት ነው። ስድስተኛው እነዚህ የከፈትናቸውን ታቦቹን መዝጋት ብንፈልግ አልትንና ኤፍ4ን ብቻ በመንካት ሎክ እንዲህ በቀላሉ ሁሉንም የከፈትናቸውን ፋይሎችን በአንድ ጊዜ ብቻ አልትንና ኤፍ4ን እየያዝን መዝጋት እንችላለን ማለት ነው። ይሄ ደግሞ ምንድነው ስራችንን እጅግ በጣም ሊያቀልልን የሚችል ምርጥ ሾርትከት ነው ማለት ነው። 7ኛውና የመጨረሻው ለምሳሌ እዚህ ጋር የተለያዩ ነገሮችን እንፈትና እንየው። ሉክ ዩቲዩብ ላይ መጣውና የሆነ ቪዲዮ ልክፈት። ሉክ እዚህ ጋር የዶንኪ ዩቲዩብ ቪዲዮ ከፍቻለሁ። እዚህ ጋርም ሌላ ነገር ልክፈት። ለምሳሌ እዚህ ጋር ይሄኛውን ቪዲዮ ከፈትኩ። ይሄን ቪዲዮ ከከፈትኩኝ በኋላ ሳላቅ ይሄኛውን ቪዲዮ ዘጋውበት። የሚፈልገው ቪዲዮ ነው። ሰርች አድርጌ እንዳላገኝ ስሙን አላውቀውም። ቪዲዮውን ግን ምን እንደሆነ ለማየት ፈልገዋለሁ። ስለዚህ ይሄኛውን ሳላቅ የተዘጋብኝን ብራውዘር ሳላቅ የተዘጋብኝን ታብ ለመመለስ ምንድነው ማድረገው? ኮንትሮል ፕላስ ሺፍት ፕላስ ቲ። ሉክ አያችሁት? ኮንትሮል ፕላስ ሺፍት ፕላስ ቲን በመንካት ምን እናደርጋለን? ሳናቅ የዘጋነውን ታብ መልሰን ለመክፈት የሚጠቅመን ሾርትከት ኮንትሮል ፕላስ ሺፍት ፕላስ ቲን በመንካት የተዘጋብንን ሳናቅ ያጠፋነውን የምንመልስበት ነው ማለት ነው። እነዚህ 7ቱ ሾርትከቶች ስራችሁን በፍጥነት እንዲሰሩና ጊዜያችሁን እንድትቆጥቡ የሚያግዛችሁ ምርጥ ሾርትከቶች ናቸው። ተጠቀሙበት። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ ሌላ ቀጣይ እንዲሰራላችሁ የዚህም ፓርት2 እንዲሰራላችሁ የምትፈልጉትም ከሆነ በኮመንት ፓርት2 ብላችሁ መጻፍ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።